ራሳችሁን ሲያማችሁ ልብ ብላችሁ ካስተዋላችሁ ላይቶ ነው የሚያማችሁ። ታዲያስ ይሄ የራስ ምታት አይነትና መፍትሄዎቻቸው ምንድናቸው የሚለውን አጠር ያለው ውይይት አብረን እንወያያለን። ቆይታችሁን ከኔ ጋር በማድረግ ተከታተሉኝ። ወደ ውይይቱ አብረን እንለፍ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምናይበት ፕሮግራም ነው። ታዲያስ የዛሬ የመወያያ ርዕሳችን የሚሆነው ስለ ራስ ምታትና የራስ ምታት አይነቶች እንደዚህም ደግሞ በቤት ውስጥ ምን አይነት መፍትሄ ይኖራቸዋል፣ እንዴት አድርጋችሁ ራሳችሁን ማከም ትችላላችሁ የሚለውን አጠር ያለ ውይይት አብረን እንወያያለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እላችኋለሁ። ወደ ውይይቱ አብረን እንለፍ። ታዲያስ እንደሚታወቀው የራስ ምታት ከተለያየ አይነት ምክንያት ነው የሚነሳብን። ዋና የራስ ምታት አይነቶች እናያለን። የመጀመሪያው ከቴንሽን ምክንያት የሚመጣ ራስ ምታት ነው። ቴንሽን ሄዴክ ብለን እንጠራዋለን። ይሄ ማለት በሆነ ነገር ስንጨናነቅ፣ ስንጠበብ ወይም ስንፈራ ሊሆን ይችላል። የሆነ ነገር ሲያስደነግጠን የሚመጣ የራስ ምታት አይነት ነው። ይሄ የራስ ምታት አይነት በዚህ ዙራ እንደዚህ ያመናል። ይሄ ዙራውን ያመናል። ይሄ አክብቦ ነው የሚያመን። ይሄ የቴንሽን ሄዴክ ብለን ደግሞ ከቴንሽን ምክንያት የሚመጣ ራስ ምታት እንለዋለን ማለት ነው። ታዲያስ እንደዚህ አይነት የራስ ምታት ካጋጠማችሁ ማድረግ ያለባችሁ ተረጋግታችሁ ስሙዝ የሆነ ለስላሳ የሆነ ሙዚቃ ማዳመጥ ወይም ደግሞ መዝሙር ሊሆን ይችላል። በየሃይማኖታችሁ ለስለስ ያለ ሙዚቃ ወይም ደግሞ መዝሙር ማዳመጥ መፍትሄ ይሆናል ማለት ነው። ያ አእምሮአችሁ እንዲረጋጋና ወደ ቦታው እንድትመለሱ ያደርጋችኋል። ሌላው ደግሞ ቀለል ያለና ዳርክ የሆነ የተረጋጋ ክፍል ውስጥ እረፍት ማድረግ ያስፈልጋችኋል። ደምዘዝ ያለ ምንም አይነት ጫጫታ የሌለበትና ብርሃን የማይበዛበት ክፍል ውስጥ እረፍት ማድረግ። እንደዚሁም ደግሞ ከዚህ ባስ የሚልና ግዴታ መድኃኒት መውሰድ የሚያስፈልጋችሁ ከሆነ ማስታገሻ መጠቀም አለባችሁ። ከማስታገሻዎች መካከል አንደኛው ኢቡፕሮፊን የሚባል መድኃኒት ነው። ይህንን መድኃኒት በመጠቀም ራሳችሁን ማረጋጋት ትችላላችሁ ማለት ነው። ሁለተኛው የራስ ምታት አይነት ማይግሬን ሄዴክ ተብሎ ይጠራል፣ ወይም ደግሞ የማይግሬን ራስ ምታት ተብሎ ይጠራል። ይሄ የማይግሬን ሄዴክ ይህንን ራሳችሁን አካፍሎ ግማሹን ከፊታችሁ ጭምር አንዱን ግማሹን ወደ ቀኝ ወይም ደግሞ ወደ ግራ ሊሆን ይችላል አካፍሎ ያማችኋል። ይሄ የራስ ምታት አይነት ከተለያየ ምክንያት ነው የሚነሳው። ከምክንያቶች መካከል አንዱ ከባድ የሆነ ቅዝቃዜ ሲቀዘቅዛችሁ ወይም ደግሞ ከተለያየ አቧራ፣ ደስቲ ነገር ወይም ደግሞ ከቅዝቃዜ ስትናደዱ፣ ከሽታ ከምናምን ሊነሳባችሁ ይችላል እና ይህ ማይግሬን ሄዴክ አንዳንድ ሰው ላይ በቋሚ ነው ያለውና ይህንን የራስ ምታት አይነትም የምትከላከሉበት መንገድ ይህን የሚያመጣውን ምክንያቶች ለምሳሌ ቅዝቃዜ፣ የተለያየ አቧራ፣ የተለያየ ሽታ ሊሆን ይችላል፣ ብናኞች፣ የተለያዩ ነገሮችን ጥንቃቄ በማድረግ ራሳችሁን መጠበቅ ትችላላችሁ። እንደዚሁም ደግሞ በተጨማሪ በተረጋጋ ክፍል ውስጥ ሰው የማይረብሻችሁ ቦታ ላይ ቅድም እንዳልኳችሁ ደምዘዝ የሚል ክፍል ውስጥ እረፍት ማድረግ ያስፈልጋችኋል እና እንዲሁም በተጨማሪ ይሄ አካፍሎ ወደሚያማችሁ ቦታ ላይ ቀዝቃዛ ውሃ ሊሆን ይችላል፣ በረዶ እላው ኮምፕረስ ማድረግ ላው መያዝ ያስፈልጋችኋል። ያኔ ራስ ምታታችሁ እንዲረጋጋ እንዲተዋችሁ ሊያደርግላችሁ ይችላል። በተጨማሪ መድኃኒት የሚያስፈልጋችሁ ከሆነ ማስታገሻ መጠቀም ትችላላችሁ። ከማስታገሻዎች መካከል እንደ ዳይክሎፌናክ የሚባል መድኃኒቶች በመርፌ መልክም ሊሆን ይችላል ወይም ደግሞ በክኒን መልክም ሊሆን ይችላል መጠቀም ትችላላችሁ ማለት ነው። ሶስተኛው የራስ ምታት አይነት ክላስተር ሄዴክ ይባላል። ክላስተር ሄዴክ ማለት አካፍሎ የሆነ ቦታ ላይ የሚያማችሁ የራስ ምታት አይነት ነው። ለምሳሌ እዚህ አይናችሁ አካባቢ ሊሆን ይችላል፣ በግራም ወይም ደግሞ በቀኝ ሊሆን ይችላል። እዚህ አካባቢ ላይ የሚኖር የራስ ምታት አይነት ነው። እዚህ አካባቢ ላይ እንደዚህ የሚሰማችሁ ህመም ክላስተር ሄዴክ ተብሎ ይጠራል፣ ወይም ደግሞ የራስ ምታት ማለት ነው። እንደዚህ አይነት የራስ ምታት የሚያጋጥማችሁ ከሆነ ቅድም እንዳልኳችሁ
ቀዝቃዛ ውሃ እላው ጫና አድርጋችሁ መያዝ ያስፈልጋችኋል። ለተወሰነ ሰከንድ እላው ጫና አድርጋችሁ ኮምፕረስ አድርጋችሁ መያዝ ያስፈልጋችኋል። በተጨማሪ ደግሞ በቂ የሆነ ኦክሲጂን ያስፈልጋችኋል። በዚህ ወቅት ኦክሲጂን ያለበት ኤሪያ ላይ መሆን ወይም ደግሞ በሕክምና ተቋም ሊሆን ይችላል ኦክሲጂን በመጠቀም እንደዚሁም ደግሞ ኦክሲጂን ልታገኙበት የምትችሉ አካባቢ ላይ በቂ የሆነ ኦክሲጂን በደንብ ማግኘት ያስፈልጋችኋል። በዚህ መልኩ ነው ይህንን የራስ ምታት አይነት ልታክሙ የምትችሉት ማለት ነው። አራተኛው የራስ ምታት አይነት ሳይነስ ሄዴክ ብለን እንጠራዋለን። ሳይነስ ሄዴክ ማለት እዚህ አካባቢ ክፍት ቦታዎች አሉና ሳይነስ ተብሎ ይጠራሉ። እዛ ክፍት ቦታዎች በዛ አካባቢ ላይ የሚሰማችሁ የህመም አይነት ነው። ታዲያስ እንደዚህ አይነት የህመም ስሜት የሚሰማችሁ ከሆነ ለብ ያለ ውሃ ትንሽ ሞቆ ለብ ያለ ውሃ እላው መያዝ ጫና አድርጋችሁ ለተወሰነ ሰከንዶች እላው መያዝ ያስፈልጋችኋል። እንደዚሁም በተጨማሪ ደግሞ የተለያዩ የናዛል ስፕሬ በአፍንጫ በኩል የሚነፉ ስፕሬዎች አሉ። እነዛን ስፕሬዎች በመጠቀም ይህንን ህመም ማስታገስ ትችላላችሁ። አምስተኛው የራስ ምታት አይነት የሃይፐርቴንሽን ሄዴክ ብለን እንጠራዋለን። ከደም ግፊት ምክንያት የሚመጣ የራስ ምታት አይነት ነው። ይሄ ራስ ምታት ታዲያ እዚህ አካባቢ ላይ ነው በጣም የሚያማችሁ። ይሄ ፍሮንት ሄድ ላይ የህመም ስሜት ይሰማችኋል። ይሄ ከደም ግፊት ምክንያት የሚመጣ የራስ ምታት አይነት ነው። ታዲያስ እንደዚህ አይነት ህመም ሲሰማችሁ ቶሎ ብላችሁ ወደ ጤና ተቋም በመሄድ ደማችሁን መለካት ያስፈልጋችኋል። በተጨማሪ የተለያየ ለደም ግፊት የሚዳርጋችሁ ነገር ጨው ሊሆን ይችላል። ጨው መቀነስ፣ ንዴት መቀነስ፣ የተለያዩ አልኮሎችን መቀነስ፣ ደም ግፊት እንዲባባስ የሚያደርጉ ነገሮችን መቀነስ ያስፈልጋችኋል ማለት ነው። አጠቃላይ የራስ ምታት ስሜት የሚሰማችሁ ከሆነ እነዚህ ማድረግ ያለባችሁን በቤት ውስጥ አድርጋችሁ የማይተዋችሁ ከሆነና እየባሰ የሚሄድ ከሆነ ቶሎ ወደ ጤና ተቋም በመሄድ መመርመር፣ ሕክምና ማድረግ ያስፈልጋችኋል። ምክንያቱም የራስ ምታት የሚመጣው የተለያየ አይነት ህመም በሰውነታችን ውስጥ ካለ ያንን የህመም አይነት ለመግለጽ መጀመሪያው ራሳችንን ያመናል፣ ያጨናንቀናል። ስለዚህ ይሄ የራስ ምታት ሌሎች የሰውነታችን ኦርጋን ላይም ህመም ሊኖር ስለሚችል ምልክት ሊሆን ይችላልና በተጨማሪ ሕክምና ማድረግ ያስፈልጋቸዋል ማለት ነው። ታዲያስ ስለ ራስ ምታት አጠር ያለ ውይይታችን ይህን ይመስላል። በራስ ምታት ዙሪያ ላይ የተለያየ አይነት ጥያቄዎች ካላችሁ በኮመንት ስር ጻፉልኝ፣ አብረን እንወያያለን። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሰላም ሁኑ፣ ቸር ሰንብቱ።